ሰላም እንዴት ናችሁ? ኢንጂነር በፍቃዱ እባላለሁ። ዛሬ ይዤላችሁ የመጣሁት እንዴት ከማይክሮሶፍት ኤክሴል ወደ ፕሪማቬራ ፒ6 አክቲቪቲ በቀላሉ አውቶማቲካሊ ኢምፖርት ታደርጋላችሁ የሚለውን ነው። ስንቶቻችሁ ናችሁ አሁንም ድረስ ማኑዋሊ ታይፕ ያደረጋችሁ ጊዜያችሁን የምትገሉት? አሁን በማሳያችሁ ትሪክ ግን በቀላሉ ብዙ አክቲቪቲዎችን ኢምፖርት በማድረግ ብዙ ሰዓታችሁን የምትቆጥቡበት ይሆናል። ተከተሉ። በመጀመሪያ ምንድነው የምናደርገው? የፕሪማቬራ ፒ6 ፕሮጀክታችሁን ትከፍታላችሁ። እንደምታዩት እኔ ከፍቼዋለሁ። ምንም አይነት አክቲቪቲም ሆነ ወርክ ብሬክዳውን ስትራክቸር የለም። ፋይል ወደ ሚኖው ሜኑ ትሄዱና ኤክስፖርት የምትለዋን ትነካላችሁ ማለት ነው። እሷን እንደነካችሁ ወደ የሆነ ዊዛርድ ያመጣላችኋል። ኤክስፖርት ፎርማቱን ያስመርጣችኋል ማለት ነው። እናንተ ምን ትሉታላችሁ? ስፕሪድሺት የሚለውን ትመርጣላችሁ ማለት ነው። እሱን መርጣችሁ ኔክስት በሉት። ኔክስት ስትሉት አሁንም ያስመርጣችኋል። አክቲቪቲ ይላል፣ አክቲቪቲ ሪሌሽንሽፕ ይላል፣ ኤክስፔንስ ሪሶርስ፣ ብዙ ነገሮችን ማለት ትችላላችሁ፣ ኤክስፖርት ማድረግ ትችላላችሁ ማለት ነው። ለእኔ ግን አሁን የምፈልገው አክቲቪቲ ስለሆነ አክቲቪቲ ልበለው። በሌላ ጊዜ አክቲቪቲ ሪሌሽንሽፕ እንዴት ኢምፖርት እንደሚደረግ እሱን ማሳያቸዋለሁ። ስለዚህ አሁን እንቀጥል ማለት ነው። አክቲቪቲ የሚለውን ምረጡት፣ ኔክስት። እዛ ኤክስፖርት የምትሏት ቸክ መደረጓን አረጋግጡ። እሱ አሁን እዚህ ጋር ምንድነው ቴምፕሌቶች አሉ ማለት ነው። እሱን ሞዲፋይ ልበለውና ላሳያችሁ። እዚህ ጋር ምንድነው ኤክስፖርት በምታደርጉበት ሰዓት ላይ ምን ምን ኮንቴንቶች መካተት አለባቸው የሚለውን ነው። አክቲቪቲ አይዲ ይኖራል፣ አክቲቪቲ ስታተስ፣ WS ኮድ፣ ኔሞቹን ጨምሮ እና ዱሬሽኖቹም አሉ። የምትፈልጉትን ዳታ ኤክስፖርት ማድረግ ነው። እዚህ ጋር መኖሩን አረጋግጡ ማለት ነው። ከዛ እሱን ኦኬ ብዬ ወጣሁ። ኔክስት በሉ። ከዛ ምንድነው ፓዛችሁን ተካድርጉ በኋላ እንዳይጠፋባችሁ ስኖስ ነጠብጣባን በመንካት ኤዲት ማድረግ ትችላላችሁ ማለት ነው። ስሙንም ፓዙን የምትፈልጉበት ፎልደር ላይ ማስገባት ትችላላችሁ። ከዛ ፊኒሽ ብዬ እወጣለሁ ማለት ነው። አሁን ምንድን ያደረግነው ማለት ነው ከፕሪማቬራ ፒ6 ላይ ኤክስፖርት አድርገናል። ምንድነው ጥቅሙ? ኢምፖርት በምናደርግበት ሰዓት ላይ የራሱ ቴምፕሌት ካልሆነ አክቲቪቲዎችን ኮፒ አድርጋችሁ ፔስት አድርጋችሁ ኢምፖርት እናደርጋለን ስትሉ አይሰራላችሁ ማለት ነው። ስለዚህ አሁን ወዴት እገባለሁ ማለት ነው። የኤክስፖርት ያደረግኩትን ፋይል ከፍታለሁ። እዚህ ጋር እንደምታዩት ሁለት ሽቶች ያሉ ማለት ነው፣ ታስክ እና ዩዘር ዳታ የሚሉ። ታስክ የሚለው ጋር ማለት ነው ኮፒ ፔስት የምናደርገው አክቲቪቲዎቻችንን እንደምታዩት ነው። አሁን ወዴት እሄዳለሁ? ከዚህ በኋላ ወደ ቢኦኪዌ ሄድና የምፈልጋቸውን አክቲቪቲዎችን ማድረጋለሁ፣ ኮፒ አድርጌ ወስዳለሁ ማለት ነው። ኮፒ ካደረግኩ በኋላ የት ጋር ፔስት አደርጋለሁ ማለት ነው? አክቲቪቲ ኔም የሚለው ጋር ፔስት አደርጋቸዋለሁ ማለት ነው። አክቲቪቲ ኔሙን ፔስት ካደረግኩ በኋላ ለአሰራር እንዳያመቻችሁ ስማቸውን ብታሳጥሩ ጥሩ ነው። ካሳጠርኩ በኋላ ምን አደረግኩኝ? ዱሬሽኖችን አስገባው። አክቲቪቲ አይዲ እንደምታዩት ሰጠዋለሁ ማለት ነው። 1000 ብዬ ድራግ ባድርገው ሙሉ ሰጥልኛል ማለት ነው እንደምታዩት። ከዚህ በኋላ ሴቭ አድርገን እናደርጋለን ማለት ነው። እንወጣለን። ከወጣን በኋላ እናደርጋለን? ወዴት እመለሳለሁ? ወደ ፕሪማቬራ ፒ6 እመለሳለሁ ማለት ነው። ከተመለስኩ በኋላ ቅድም እንደነካሁት ፋይል የሚሉ ሜኑን እነካና ምን አደርጋለሁ ማለት ነው። ቅድም ኤክስፖርት አልነበር ያልኩት፣ አሁን ደግሞ ኢምፖርት አደርጋለሁ ማለት ነው። ኢምፖርት የሚለውን ስነካው ምን ያስመርጠኛል ማለት ነው። ልክ እንደ ቅድም እንዳስመርጠኝ ኦፕሽኖችን ያመጣልኛል ማለት ነው። ስፕሪድሺት የሚለውን ነካና ኔክስት ላለው ማለት ነው። ከዛ አሁን እዚች ጋር ምንድነው ሴሌክት ፋይል ቱ ኢምፖርት ይለኛል ማለት ነው። ሴቭ ያደረግነውን ፋይል እንመርጣለን ማለት ነው። 3 ነጠብጣባን በመንካት ፋይልን መርጬ ኦፕን ስለው ከዛ ኔክስት ልበለው። አሁን እዚህ ጋር እንደምታዩት ራሱ አውቶማቲካሊ ያውቀዋል ማለት ነው ምን እንዳለ እዛ ኮንቴንቱ ምን እንደሆነ። ምክንያቱም ኤክስፖርት አድርገናል መጀመሪያ። አሁን እንደምታዩት ምን አደረገልኝ? አክቲቪቲ የሚለው ብቻ ነው አክቲቭ የሆነው። ሌሎች ምንትኖቹ ኦፕሽኖቹ ዲአክቲቬትድ ናቸው ማለት ነው። አክቲቭ የሚለውን ቼክ ቦክስ እመርጥና ኔክስት ላለው ማለት ነው። ከዛ ኢምፖርት ቱ የሚለውን ፕሮጀክት ኔማችሁን ሴሌክት አደርጋላችሁ ማለት ነው። የፕላስ ምልክቷን ነካት ሲጋ። ከዛ ፊኒሽ ስለው እንደምታዩት አክቲቪቲዎቹ አውቶማቲካሊ ገብቶልኛል ማለት ነው። እኔ ለማሳየት ብዬ ትንሽ አክቲቪቲዎችን ብቻ ኢምፖርት ያደረጉ። እናንተ የምትፈልጉትን ያክል አክቲቪቲ በቀላሉ ኢምፖርት በማድረግ ብዙ ሰዓታችሁን መቆጠብ ትችላላችሁ ማለት ነው። በተጨማሪም ከአክቲቪቲ በተጨማሪ ሪሌሽንሽፓቸውን ሪሶርሶችንም ኢምፖርት እንዲሁ ማድረግ ይቻላል ማለት ነው። ስለነሱ ደግሞ በሌላ ቪዲዮ ይዤላችሁ ይመጣለሁ ማለት ነው። አመሰግናለሁ።